بسم الله الرحمن الرحيم وصلى الله وسلم وبارك على نبينا محمد وآله وأتباعه أجمعين. ود ተመልካቾቻችን ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ። ዛሬ ስለ አንድ ትልቅ የቀልብ በሽታ እልባት ከመስጠት አንፃር ፊታችሁ ተሰይሜያለሁ። ስለ ኩራት እናወራለን። ኩራት በርካቶቻችን ሳናቀው ውስጣችን የተቀመጠ ክፉ በሽታ ነው። አላህ Subhanahu Wa Ta'ala ኩራት የእርሱ ብቻ እንደሆነች ይነግረናል። يقول الله تعالى الكبرياء ردائي ኩራት የኔ ሻሌ ነች። በምሳሌ አናገር የገለጸልን ነው አላህ። والعظمة إزاري ታላቅነት የኔ ሽርጤ ናት። እነዚህን ሊነጥቅ የሚፈልግ ካለ ሳት ውስጥ ጥለዋለሁ ወላ ኡባሊ እኔም አልጨነቅም ይላል አላህ። መኩራት የአደም ልጅ አይመጥነው። ኢብሊስንም ከጀነት ያባረረው አና ኸይሩ ምን ንከርሱ በልጣለው በማለቱ ነው። ይህ ቀልብ በሽታ ሳናቀው ውስጣችን ተቀምጦ በተለያየ ማህበራዊ ግንኙነታችን ተገላጭ ይሆናል። አንዳንዴ ደግሞ በዲን ስም ይገለጻል። አና ናጂያ፣ አና ሰለፍ፣ አና ኸይሩ ምን በሚል ይገለጻል። ይህም በሽታ በማከም ላይ ትንሽ ዛሬ ትኩረት እናደርጋለን። አላህ ቃሉን ሞልቷል። የኮሩትን ሁሉ አዋርዶ ምድር ላይ አሳይቶናል። እስኪ የኩራተኞች ተምሳሌት ከሆኑት ፊርዓውን ጀመር። ፊርዓውን በተሰጠው ግዙፍ ስልጣን ባለው ግዙፍ ሰራዊት በመመካት ጌትነትን ራሱ ተጣርቷል። ማ ዓሊምቱ ለኩም ምን ኢላሂን ገይሪ አለ። ከኔ ውጭ እኮ ለእናንተ ጌታን አላቅላችሁም፣ አምላክን አላቅላችሁም አለ። ይችን አላህ ያዘበት። ሌላ ጊዜ ምን አለ? ከፍ ብሎ ደግሞ አና ረቡኩሙል አዕላ አለ። እኔ ኃያለው ታላቁ ጌታችሁ ነኝ አለ። እቺ ሁለት ቃል አላህ ሁለቷን ቃል ደመረና መጥፎ አያያዝን ያዘው። አላህ ቁርአን ላይ ምን አለ? ፈአኸዘሁ አላህም ያዘው ነካለ الآخرة والأولى የመጀመሪያውንም የመጨረሻውንም እኩል ንግግሩ አያዝን አንድ ያዝነዋል። መጀመሪያ ምን አለ? ማዓሊምቱ ለኩም ምን ኢላሂን ገይሪ አለ። ከዛሳ ምን ቀጠለ? አና ረቡኩሙል አዕላ አለ። የሁለቱን እኩል ንግግርን መጥፎ አያያዝ ያዝነው። ፈአኸዘሁ ነካለ الآخرة والأولى ሁለት መጥፎ ቅጣት በዱንያም በአኺራም የሁለቱን ንግግሮች እንደምር አላህ ያዘው። በተመሳሳይ በአገራችን ውስጥ ጨምሮ ዓለም ላይ ንጉሠ ነገሥት ታላላቅ ሰዎች እየተባሉ ራሳቸውን የሚጠሩት መሊከል ሙሉክ የሚባሉት ሁሉ አሟሟታቸው በታሪክ ተጠንቷል። መጥፎ ወዳደቅ ነው የወደቁት። ከኛው ኃይለ ሥላሴ ጀምሮ ንጉሠ ነገሥት ስዩም እግዚአብሔር ከሚባሉት ጀምሮ ማለት ነው። እንዲህ አይነት ኩራትን አላህ አይወድም። ፕሮፌሰር ሐሰን ኩክ የሳውዝ አፍሪካው አንድ ምሁር በታሪክ አንድ ላይ ራሳቸውን አግዝፈው ሲጠሩ የነበሩ ሰዎችን አወዳደቃቸውን ዝርዝር አስቀምጦታል። ሁሉም በዚህ ስም የሚጠሩ ንጉሠ ነገሥት the king of kings የሚባሉት አሟሟታቸው በጣም በውርደት የተሞላ ውድቀት የተከናነበው ነበር። ኩራት አላህ ብቻ ነች። የሰው ልጅ በሰራው ስራ ይመካል። የሰው ልጅ ባለው ነገር ላይ ይብቃቃል። አላህም ላይ አምጾ መጥፎ ቃላቶችን ይናገራል። መጥፎ አያያዝንም አላህ ይዘዋል። ቃሩን የፊርዓውን አጋዥ የነበረ ሰው ቃሩን አንዴ ከቤቱ ሲወጣ የተሰጠው ንብረት ብዙ ነው፣ አጋዦቹ ብዙ ናቸው። ኢቭን ይላል አላህ ቁርአን ላይ አይደለም የተሰጠውን ገንዘብ የቁልፎቹን እንኳን መጋዘኑ የካዝናው መቆለፊያ ቁልፍ ራሱ በበርካታ ወዛደሮች ነው የሚሸከሙት። ገንዘቡን እንኳን አይደለም የካዝናውን ቁልፍ ብቻ ከመብዛቱ የተነሳ በጣም በጠንካራ ወታደሮች ጋርዶች ነበር የሚሸከሙት። ታዲያ እንዴት ተውቦ ወጣ፣ አብልጭልጭ ወጣ፣ በጣም እየተኩራራ ተራመደ። የቅርብ ዘመዶቹ ደጋጎቹ መጥተው አራት ኩራ አላህ በሰጠ ነገር ላይ መልካምን አውላሉት። እርሱም ምን አለ? ኢነማ ኡቲቱሁ አላ ዒልምን ዒንዲ። ይሄ እኮ ያስተሳሰቤ ውጤት ነው፣ የንግድ ቴክኒክ እኮ ነው፣ የመርሃ ግብራችን ነው። አሁን እንደሚባለው ማለት ነው። ያው የሰው ልጅ ፕላን ያደርጋል፣ ይخطጣል፣
ያወጣል ይስይለፋል ግን መጨረሻ እገዛው ያለው ከአላህ ነው ኩራትን ወደ አላህ ነው ያስቀደው አላህ ምን አለ فخسفنا به وبداره الارض ከነቤቱ ከነንብረቱ መሬት እንደተወጣው አላህ አደረገ አላህ የኩራተኞች መጨረሻ ፍጻሜ መጥፎ ነው ያደረገው የሰው ልጆች በእውቀታቸው ሲክራሩ ፍጻሜያቸው ያኔ ነው የሚሆነው በቅርቡ ታሪኮቻችን እንኳን እንምጣ አሜሪካ ላይ የመጀመሪያዋን መንኮራኩር ወደ ሰማይ ሲያመጥቁ አንድ ስያሜ ሰጥቷል ቻሌንጀር አላት ቻሌንጀር ማለት ቻሌንጅ ዘ ፓወር ኦፍ ጋድ ማለት የፈጣሪን ኃይል የምትፈታተን ማለት ቻሌንጀር አላት ስሟ ለራሱ አላህ ግን ከአንድ ትሪፕ በላይ እንድትዳል ፈቀደላት ህዋው ላይ እንድትፈነዳ ኩራትን አላህ በርካቶቹ በፊልም የምታውቋት ታይታኒክን እንደገነቡ በጣም አሰራሯ በጣም ንጡቅ በጣም በሚያምሩ መሳሪያዎች ስለተሰራች ኩራት ተሰማቸው የሰሯት ሰዎች ከዛም ስለ ታይታኒክ ምን አሉ even God cannot sink it ፈጣሪ ራሱ ቢፈልግ እንኳን አያሰጥማትም ማለት በፐርፌክሽን የተሰራች በጣም በውብ ኢንጂነሮች ነው የተሰራችው አላህ ግን ታይታኒክን ከአንድ ጉዞ በላይ እንድትዳር ፈቀደላት ከበረዶ አለት ጋር ተላትማ እዛው ፍጻሜዋ ሆነ ኩራትን አላህ ይወድ ኩራት የአላህ ብቻ ነች እዛ ነው አላህ የሰው ልጆች ኮርተው እንኳን እንዳይራመዱ ولا تمشي في الارض مرحا መሬት ላይ በትቢት ተሞልተ የነጠርክ አትሂድ ማነህ አንተና انك لن تخرق الارض ولن تبلغ الجبال طولا አንተ መሬትን መሰንጠቃችን ምን አቅም አለን ከተራራም ጋር እኩል መወዳደራችን አንተ ትንሽ ፍጡር እንዴት ነው እንደዛ የምትራመደው ይላል ሰዎችን ንቀህ እንዳታይ ይላል ولا تصغر خدك للناس ውጭህን ከሰዎች አታዞር ولا تمشي في الارض مرحا مريتم لي كورت يتبت عتهد الله كراتنيوچن አይወድ ኩራት አሁን ሳናቀው ወደ ሙስሊሙ ማህበረሰብ እየገባ ያለ በዲን ስም እየተገለጸ ያለ እኩይ ስነ ምግባር አንዳንዱ ሐረም ላይ ጠዋፍ ያደርግ ይሄዳል ታዲያ ሰው ሁሉ ካዕባ ላይ በእግሩ እየጠወፈ እሱ በበቅሎ በፈረሱ ኮርቶ ይጠወፋል ሶፋና መርዋም ላይ በፈረሱ ተመላለሰ ሰዎች አይት ከዛ ይላል ይሄን የተመለከተው ሰው ዑምራውን ጨርሰን ወደ ሀገራችን ስንመለስ መንገድ ላይ ግለሰብ ፈረሱም እንደሆነ አይታወቅም ባዶ በረሃ ላይ በእግር ሲሄድ አየን ደክሞት ላበላው ሆኖ ወንድሜ ምን ነካ ብለን ጠየቀው ግለሰቡ ማለ ረክብቱ حيث يمشي الناس ሰዎቹ በእግር በሚሄዱበት ላይ እኔ በፈረስ እንጣጥብዬ ንጥርጥራል وحقا على الله اللهم በኔ ላይ ግዴታ አረገው يمشيني حيث يركب الناس የሰው ልጆች በበቅሎ የሚሄዱበት ቦታ በእግሬ እንደሄድ በፀሐይ ያደረገኝ ወዲያው አላህ አስከፈለ ኩራትን አላህ ይወዳል የኩራት መገለጫዎችን ልንገራችሁ ወደኛ እናምጣው ሹራ ላይ ሐሳቤ ካልተደመጠ ማለት ይህ ኩራት መገለጫ እኔ ትክክል ብሎ መሞገት ይህ ኩራት መገለጫ እኔ ካላካተተ ይህ ስብስብ አፈርድሜ ይብራ ብሎ ማሰር ይህ ኩራት መገለጫ አንዳንዱ ሐሳቡን ስብሰባ ላይ ስትነቅፈው ስብሰባውን ወርግጦ የሚወጣ ታሪክ ይችላል ሌላኛው ዋትስአፕ ግሩፕ ለጥሮ ሌፍት ሊያደርግ ይችላል እነዚህና መሰል አካሄዶች የኩራት መገለጫ ናቸው ልብ በሉት ሚስት ሐሳብ ስትመልስልህ መበሳጨት የኩራት መገለጫ ሐሳብ ታቀርባለህ እሷ ስትመልስልህ ታዳምጣለህ እነዚህ ፓርቶች የኩራት መገለጫ ናቸው ኩራት የውስጥ በሽታ በአካል አይደለም ይታይ ኢብኑ ጀውዚ አንድ ንግግር ይናገራሉ በጣም ይጠቅመናል በተለይ ወጣቶች አደራ በሉት ولربما إلى من الباتن تايل إلى ولربما لترى الرجل قد قصر ثوبه من البات عندن صوت رواية سوريون كميسون اسك قلبته قماش درس قرطوتال وفي قلبه كبر فرعون قلبه لكن يفرعون كراتا بقانيني سني
ሌላውማ ሙብተዲዕ አለ። እኔ ነኝ የተውሂድ ዘብ፣ ሌላውማ ሙሽሪክ አለ። ይኮራታሉ። አነ ናጂያ፣ እኔ ነኝ ምርጡ፣ እኔ ነኝ የሱና ኡስታዝ። ኩራት አለ። አላህ ማይወድ በጣም አላህ የሚጸየፍ አሁን ወጣቶች ዘንድ እየገባ ያለው መጥፎ አካሄድ መተናነስ አይወዱ። ሰለፎቹ ተነስታችሁ እስኪ ዳዕዋ አድርጉ ሲባሉ እንዴት ነው ዳዕዋ ማድረገው? በነፍሴ ደስተኛ ሳልሆን በማንነቴ ሳረካ ቁሜ ሰዎችን ልናገር ነው እንዴ ብለው ከዳዕዋው ሁላ ይሸሹ ነበር። እንኳን እኔ ነኝ ፐርፌክት፣ እኔ ነኝ ናጂያ፣ እኔ ነኝ የሱና ጠበቃ፣ እኔ ነኝ የተውሂድ ዘብ ሊሉ ቀርቶ ኩራት ሳናስበውን ማህበረሰቡ ዘንድ እየሰረጸ ያለ እኩይ ስነ ምግባር ልናረም ይገባል። ራሳችን መፈተሽ አለብን። ሰለፉ ሷሊህ እኔ ባለውበት ቦታ ላይ አላህ ሰዎችን ዱዓ ይቀበላል ብዬ አላስብም ይላል። ራሳቸው እንደ ወንጀለኛ ከመቁጠራቸው የተነሳ ወንጀል እኮ ሽታ ቢኖረው ኖሮ ሰው አብሮኛ ይቀማመጥ ነበር ይሆናል። ከኩራት ርቀው ራሳቸው ስብር የሚያደርጉ ናቸው። እኔ እናንተ ደግሞ ዛሬ ናጂያንን እኛንን የሱና ጠበቃ የተውሂድ ዘብ እኛንን ትውልድ ሁሉ ኤክስ ነው። ፎቶግራፉን በቀይ ኤክስ አድርገን ፈራሽ ወደ ውጭ ታወጣው። የትልቅ የኩራት መገለጫ ዑመር ኢብኑ አብዱል አዚዝ ታላቁ ሞዴላችን ሰይድና ዑመር ኢብኑ አልኸጣብ ዘር ናቸው። ዑመር ኢብኑ አብዱል አዚዝ በጣም በተዋዱዕ ነው የኖሩት። የሙስሊሙን ዓለም ያስተዳደሩት 2 ዓመት ከ6 ወር ነው። ምድርን ፍትህ ሞልተዋት አሳለፉ። ታዲያ ሲሞቱ አንዲትን አንቀጽ ያነበቡ ነበር። تلك الدار الآخرة እኛም የቀጣዩን ዓለም እናደርጋታለን للذين لا يريدون علوا في الأرض መሬት ላይ የበላይ መሆንን ለማይፈልጉት ወላ ፈሳዳ መሬትን ለማይበክሏት የበላይ ሆኖ ኩራትን ለማያሳዩት እናደርጋቸዋለን። ይችን አንቀጽ አነበቡና ወደ ጌታቸው አቀኑ። ኩራተኛ ፍጻሜው የተበላሸ ውስጣችንን ሁሌም ማሳነስ አለብን። ዳዕዋ ልናደርግ ሰው ፊት ስንቀመጥ ያ አላህ ከነሱ በልጭ አይደለም እንድናገር አደረክ፣ ቀልባቸውን ክፈትልኝ። በዚህ የመተናነስ ስሜት ከቀረብነ አላህ ያንን ካወቀ ዳዕዋችን ይባረካል። ንግግራችን ተጽዕኖ እንዲፈጠር ያደርገዋል። እንቅስቃሴያችን ፍሬ ያመጣል። ከኩራት መራቅ አላህ ውስጣችንን ያዝዳለን። ወሰለላሁ ወሰለም ወባረከ ዐላ ነቢይና ሙሐመድ። ሰላም አለይኩም ወረሕመቱላሂ ተዓላ ወበረካቱ። ሰላም አለይኩም ወረሕመቱላሂ ተዓላ ወበረካቱ። ውድ ተመልካቾቻችን አሁን የምትከታተሉት ያሲን ቲቪ ነው ወይም ዋይ ቲቪ የምንለው ነው። በዚህ የቴሌቪዥን ጣቢያችን ውስጥ በርካታ ትምህርቶችን እንማራለን። እስልምናዊ ግንዛቤያችንን እናሰፋለን። ማህበራዊ ትስስራችንን እናጠነክራለን። ትምህርቶችን እንማራለን። እስልምናዊ ግንዛቤያችንን እናሰፋለን። ማህበራዊ ትስስራችንን እናጠነክራለን።